ሰላም እንዴት ናችሁ? ላይቴክ ሶሉሽን ነው። ባሳለፍናቸው ቪዲዮ ስለ ኤችቲኤምኤል እያየን የነበረው ዛሬ ላይ ደግሞ ቪዥዋል ስቱዲዮ እንዴት አድርገን ኢንስቶል እናደርጋለን ወይም ደግሞ ዳውንሎድ አድርገን እንዴት ኢንስቶል እናደርጋለን የሚለውን ነገር ምናይ ይሆናል። ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑን። እንዲሁም ደግሞ ለሌሎች ዌብ ዴቨሎፕ ማድረግ ለሚፈልጉ ማንኛውም ዩኒቨርሲቲ ይግባም አይግባም ማንኛውም ሰው ኮምፒውተር አክሰስ ካለው ኢንተርኔት አክሰስ ማድረግ የሚችል ከሆነ በቀላሉ የራሱን ዌብሳይት ዴቨሎፕ ማድረግ የሚፈልግ ወይም ደግሞ መማር የሚፈልግ ካለ ሸር አድርጉላቸው እንላለን። ቀጥታ ወደ ዳውንሎዳችን እንሄዳለን። ሰው ዳውንሎድ ለማድረግ ወይም ደግሞ ኢንተርኔት አክሰስ ለማድረግ የምንጠቀምበት ምንድነው ሶፍትዌራችን ብለናል፣ ብራውዘር ብለናል። እሱ ምንድነው? አንደኛው ክሮም ነው። እኔ ክሮም ያለኝ። ክሮምን ወይም ደግሞ እናንተ ፋየርፎክስ ወይም ደግሞ ሌላ ብራውዘር ከሆነ የምትጠቀሙት የእናንተን ብራውዘር ትከፍቱና ምንድነው የምታደርጉት? ሰርች ነው የምታደርጉት። እሱ ምንድነው? ቪዥዋል ስቱዲዮ ዳውንሎድ ብለን ሰርች እናደርጋለን። እሱን ሲመጣልን እናደርጋለን። ኢንተርኔት ኮኔክት ማድረጋችሁን አትርሱ። ዘን እሱን ክሊክ እናደርጋለን። ሲመጣልን ዳውንሎድ ቪዥዋል ስቱዲዮ ኮድ የሚለውን እሱን ክሊክ እናደርግና ዳውንሎድ ካደረግን በኋላ ነው ኢንስቶል የምናደርገው። እኔ የምጠቀመው ዊንዶው ስለሆነ ዊንዶውን ክሊክ አደርጋለሁኝ። እናንተ ሌላ የምትጠቀሙ ከሆነ ኡቡንቱ ወይም ደግሞ ሌላ የላይኔክስ ኦፕሬቲንግ ሲስተም የምትጠቀሙ ከሆነ የምትጠቀሙትን ታደርጋላችሁ። ዊንዶውን ሳደርገው ዳውንሎድ ስታርት ማድረግ እችላለሁ እዚች ጋር ማለት ነው። ሊንኩን ከተጫነ በኋላ በዚህ መልኩ ይመጣልናል። ዘን እናንተ ዳውንሎድ የምታደርጉበት ቦታ ላይ ለምሳሌ ዳውንሎድ ከሆነ እሱን ክሊክ እናደርግና እዚህ ቦታ ላይ እናደርጋለን ዳውንሎድ የሚለውን ነገር እናደርጋለን ማለት ነው። ክሊክ እናደርጋለን። ይሄ ዳውንሎድ ነው። ይችኛው እስከምትጨርስ ድረስ እናደርጋለን፣ እንጠብቃለን። እሱ ዳውንሎድ ከተደረገ በኋላ ምንድነው እናንተ የምታደርጉት? ወደ ዳውንሎድ ውስጥ ትገቡና እዚች ጋር ዳውንሎድ የሚደረገው ነገር በዚህ መልኩ ይመጣላችኋል። እሱን ምንድነው የምታደርጉት? ዊንዶው ከሆነ ደብል ክሊክ ታደርጉታላችሁ። ዘንድ ለኢንስቶል እሱ ያደርግላችኋል፣ ይከፍትላችኋል። ስለዚህ እኔ ካሁን በፊት እንትን አለኝ ወይም ደግሞ ቪዥዋል ስቱዲዮ አለ። እሱን ምንድነው የምታደርጉት? አንዴ ክሊክ ላድርገው እና ዳውንሎድ ያደርግላችሁን ሲጨርስ ምንድነው የምታደርጉት? እሱን ክሊክ ታደርጉታላችሁ። ዘን ለኢንስታሌሽን ይከፍትላችኋል። አክሴፕት ታደርጉትና ኔክስት ታደርጋላችሁ። አግሪመንቱን አክሴፕት ማድረግ ይኖርባችኋል። ዘን ኔክስት ታደርጋላችሁ። ከዛ ኔክስት ኢንስቶል ታደርጉትና እሱ ሲጨርስ ምን ማድረግ ትችላላችሁ? ቪዥዋል ስቱዲዮ መክፈት ትችላላችሁ ማለት ነው። በዚህ መልኩ ቪዥዋል ስቱዲዮን ምን ማድረግ ትችላላችሁ? ኦፕን ወይም ደግሞ ኢንስቶል ማድረግ ትችላላችሁ። መጀመሪያ ዳውንሎድ ዘን ኢንስቶል ማድረግ እንችላለን። ከዚህ በኋላ የኛ ምንድነው የሚጠበቅብን? ከኛ ፕሮጀክት ክሬት ማድረግ ወይም ደግሞ ኤችቲኤምኤል ፋይል ክሬት ማድረግ ነው። ኤችቲኤምኤል ፋይል ክሬት ለማድረግ መጀመሪያ ክሬት የምታደርጉበትን ፋይሉን ክሬት የምታደርጉበትን ኖትፓድ ሊሆን ይችላል፣ ኖትፓድ ፕላስ ፕላስ ሊሆን ይችላል፣ ቪዥዋል ስቱዲዮ ሊሆን ይችላል፣ ወይም ደግሞ ሰብላይም ቴክስት ሊሆን ይችላል። ማንኛውም ቴክስት ኤዲተሮችን ተጠቅማችሁ ፋይል ክሬት ማድረግ ትችላላችሁ። ያ ማለት ምን አይነት ፋይል ነው? ኤችቲኤምኤል ፋይል። እሱን እኛ ክሬት ለማድረግ እኛ የሆነ እኔ ክሬት ያደረግኩበት ፎልደር አለ። እዛ ጋር ሄደን ፋይላችንን ክሬት ማድረግ እንችላለን። እሱ ምንድነው? ለምሳሌ ላይቴክ አለ። እዚህ ውስጥ ኤችቲኤምኤል ስለምንማር ኤችቲኤምኤል የሚል ፎልደር ክሬት አደረግኩ። ላይቴክ የሚል ፓዙ ኤችቲኤምኤል ኢንድ ያለበት ወይም ደግሞ የመጨረሻው ኤችቲኤምኤል የሚል ነው። ፓዛችን ይሄ ነው። እሱ ላይ መጥቻን ማድረግ እንችላለን። ፋይላችን ክሬት ማድረግ እንችላለን። ከዚህ በኋላ በቪዥዋል ስቱዲዮ ከሆነ የምትጠቀሙት እናንተ ቪዥዋል ስቱዲዮን ኦፕን ታደርጋላችሁ። ለምሳሌ እኔ ቪዥዋል ስቱዲዮ ክሊክ አደርጋለሁ። እዚህ ጋር ሰርች በተኑ ጋር ወይም ደግሞ ታይፕ ሄር ቱ ሰርች ወይም ደግሞ ሰርች የሚለውን እዛ ጋር ምን ማድረግ እንችላለን? ቪዥዋል ስቱዲዮ ብዬ ሳደርገው እናንተ ቅድም ኢንስቶል ያደረጋችሁትን እንትን ሶፍትዌር ያመጣላችኋል ማለት ነው። እኔ በፊት ኢንስቶል ስለተደረገ እሱ ላይ አልመለስበትም። በዛ መልኩ እንትን ማድረግ ትችላላችሁ። ከዚህ በኋላ ቪዥዋል ስቱዲዮ ሲከፍትላችሁ የኔ ካሁን በፊት ፕሮጀክት ክሬት ስለተደረገበት ነው። ምንም አይነት ፕሮጀክት ከሌለው ኖርማሊ እንደዚህ አይነት ኮድ አይመጣላችሁ። ስለዚህ ምንድነው የምታደርጉት? ከላይ የሚታዩ እንትኖች አሉ፣ ቴክስቶች አሉ። ፋይል፣ ኤዲት፣ ሴሌክሽን፣ ቪው፣ ራን የሚል አለ። በጎን ደግሞ የፋይል ምልክት አለ፣ ሰርች የሚል አለ። ከጊተብ ጋር በተያያዙ የተለያዩ እንትኖች አሉ፣ ኤክስቴንሽን የምንላቸው አሉ።
ኮንቴነር ወይም ደግሞ እነሱ ነው ወደፊት ስንመጣ የምናያቸው ይሆናል። ስለዚህ እናንተ እኔ ካሁን በፊት ፋይል ኦፕን የተደረገበት ስላለ ነው። ስለዚህ እናንተ ምንድነው የምታደርጉት? መጀመሪያ ፋይላችሁን ፎልደራችሁን ትከፍታላችሁ። እኔ ፎልደር መጀመሪያ አዘጋጅቻለሁ። የት ነው ፎልደር? ይሄኛው ማለት ነው። ላይቴክ ከዛ ኤችቲኤምኤል የሚል ኢንድ ፎልደር ያለበት ከፍቻለሁ። ምንድነው የምናደርገው? ይሄንን ኤችቲኤምኤል የሚለውን ፎልደር ነው የምከፍተው። ያ ማለት ይችኛዋን ፎልደር ከፍታለሁ ማለት ነው። እሱን በቪዥዋል ስቱዲዮ እንከፍታለን። ስለዚህ ምንድነው የምናደርገው? ፋይል እንገባለን። ከዛ ቀጥታ እናንተ የምታደርጉት ኦፕን ፎልደር ነው። ኦፕን ፋይል አለ፣ ኦፕን ፎልደር አለ። ኦፕን ፋይል ማለት አንድ ፋይል ኦፕን ለማድረግ ነው። አንዲት ፋይል ብቻ ኦፕን ለማድረግ ከሆነ ኦፕን ፋይል፣ ነገር ግን የተለያዩ ፋይሎችን የሚይዝልኝ ደግሞ ፎልደር የምንለው ነው። ያንን ደግሞ ፎልደር ከሆነ ኦፕን ፎልደር ነው የምታደርጉት። እኔ ፎልደር ስለሆነ የምከፍተው ኦፕን ፎልደር አደርጋለሁ። ዘን የፋይል ኦፕሽን ያመጣልኛል፣ ፋይሎችን ሰሌክት ለማድረግ ማለት ነው። የእናንተ ለምሳሌ ዶክመንት ላይ ካለ ዶክመንት ላይ ትሄዳላችሁ። ፒክቸር ላይ ካለ፣ ዳውንሎድ ላይ ካለ፣ ዴስክቶፕ ላይ ከሆነ ፎልደሩ ያለው ወይም ደግሞ አዲስ ፎልደር እዚሁ ላይ ክሬት ማድረግ ትችላላችሁ። እሱን እናንተ ፍላጎት የተወሰነ ነው የሚሆነው። እኔ የራሴ ክሬት ያደረኩት አለኝ። እዚች ጋር መጣና ላይቴክ ከዛ ኤችቲኤምኤል የሚላለ እሱን ሰሌክት አድርጎልኛል። ከታች ምን አደርጋለሁ? ሰሌክት ፎልደር ማለት እችላለሁ። አዲስ ፎልደር ክሬት ማድረግ ከፈለጋችሁ እዚች ጋር ኒው ፎልደር ታደርጉና እሱ ራሱ ክሬት ያደርግላችኋል እዚች ጋር ማለት ነው። ከዛ ያንን ፋይል ስም ከሰጣችሁት በኋላ ይሄኛውን ሪኔም ካደረጋችሁት በኋላ ምን ማድረግ ትችላላችሁ? እሱን ክሊክ ስታደርጉት ፋይል ፎልደሩን ሰሌክት ማድረግ ትችላላችሁ ይላችኋል። እኛ ግን ወደ እዚህ እንመለስና ወደ ቅድም መጀመሪያ ኦፕን ለማድረግ እኛ የፈለግነው ማለት ነው ኤችቲኤምኤል የሚል ነው። እሱን ሰሌክት ፎልደር እናደርጋለን። ከዚህ በኋላ ኤችቲኤምኤል የሚለውን ፎልደር እዚች ጋር እናያለን። እስከሚከፍትልን እንጠብቀው። በዚህ መልኩ ምን ያደርግልናል? ፋይሉን ፎልደሩን ኦፕን ያደርግልናል። ከዚህ በኋላ በግራ በኩል ያሉት ይሄኛው ሳይድ ፋይሎችን ወይም ደግሞ ፎልደሮችን ማኔጅ የሚያደርግበት ሲሆን ይሄኛው ደግሞ ኮዳችንን የምንጽፍበት ወይም ደግሞ የእኛን ኮድ የምንጽፍበት ቦታ በዚህ መልኩ እዚህ ጋር ይቀመጥልናል። በዚህ በኩል ደግሞ ፎልደራችንን ለመስራት የምንጠቀምበት ቦታ ነው ማለት ነው። ይሄኛውን ድሌት ላድርገው እኔ። ከዚህ በኋላ ፋይል ክሬት ለማድረግ ሁለት አይነት ኦፕሽኖች አሉ። የመጀመሪያው ፋይል ክሬት የምናደርግበትን ፎልደር ወይም ደግሞ ስፔሱን ክሊክ እናደርገዋለን። አሁን ክሊክ ያደረግኩት የትኛውን ነው? በግራ በኩል ያለውን ቦታውን በግራ በኩል ያለውን ሄቱን ክሊክ ሳደርገው ሰሌክት ያደርግልኛል። እዚህ ቦታ ላይ ራይት ክሊክ ማድረግ ትችላላችሁ። ኒው ፋይል የሚል አለ፣ ኒው ፎልደር የሚል አለ። እኛ ፋይል ከሆነ የምንፈልገው ኒው ፋይል የሚለውን ክሊክ እናደርጋለን። ፎልደር ከሆነ ፎልደር የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ አንድ በዚህ መልኩ ፋይል ክሬት እናደርጋለን። ሌላኛው ደግሞ እዚች ጋር የምናያቸው ምልክቶች አሉ። የፋይል ምልክት፣ የፎልደር ምልክት አለ። ፋይል፣ ኒው ፋይል። ይሄኛው ደግሞ የፎልደር ምልክት ነው፣ ኒው ፎልደር የሚላል። ለማንኛውም በዚህ መልኩ ከሆነ ክሬት የምታደርጉት እሱን ክሊክ ታደርጉና ፋይሉን ከሆነ ኒው ፋይል የምንላትን የመጀመሪያዋን አይከን ክሊክ እናደርጋለን። እዚች ጋር የእኛን ኤችቲኤምኤል ፔጃችንን የዌብሳይት ፔጃችንን የመጀመሪያውን እናያለን። እሱን ክሊክ እናደርጋለን። ፋይላችን ኤክስቴንሽኑ ምንድን ነው ብለናል? ዶት ኤችቲኤምኤል ወይም ደግሞ ዶት ኤችቲኤም የሚለውን ነው ብለናል። ምንድን ነው የምናደርገው? ኢንዴክስ which is the name of the file የእኛ ፋይላችን ነው። ኢንዴክስ የምንለው ለምሳሌ አባውት ከሆነ አባውት እንላለን። ኮንታክት ከሆነ ኮንታክት እንላለን። ሎጊን የሚያደርግበት ፔጅ ከሆነ ሎጊን ፔጅ እንላለን። ለማንኛውም ተርሞ ሬጂስተር ፔጅ ቢሆን ለምሳሌ እኛ እንደ መጀመሪያ ሬጂስተር የምናደርግበትን ፔጅ ብንፈልግ ሬጂስተር እናደርጋለን። which is the name of the file ይሄኛው ኔም ኦፍ ዘ ፋይል ነው። ከዛስ ኤክስቴንሽኑ ምን መሆን አለበት? ኤችቲኤም ወይም ደግሞ ኤችቲኤምኤል። ኤችቲኤምኤል ፋይል ክሬት የምናደርገው ኤችቲኤም ወይም ደግሞ ኤችቲኤምኤል እንደዚህ ማለት ነው። ኤችቲኤምኤል ወይም ደግሞ ኤችቲኤም ዘንችኛዋ የኤችቲኤምኤል ታግ ነች ማለት ነው። ስለዚህ የኛ ኤክስቴንሽን ስንል ከፋይል ኔሙ ቀጥሎ ከዶት በኋላ ያለው ስሙ ምን ብለን እንጠራዋለን? ኤክስቴንሽን ብለን እንጠራዋለን። ስለዚህ ካሁን በኋላ ኤችቲኤምኤላችን ወይም ደግሞ ማርክአፕ ላንጉጅ ብለን የኛን ዶክመንት ዌብሳይታችንን ክሬት ለማድረግ የዌብሳይታችንን ፔጅ ክሬት ለማድረግ ከምንጠቀምባቸው ፋይሎች የመጀመሪያው ኤችቲኤምኤል የሚለው ነው፣ ወይም ደግሞ ኤክስቴንሽኑ ኤችቲኤም የምንለው ነው ማለት ነው።
ዘን ኢንተር እናደርጋለን። ምን አደረገልኝ? በዚህ ቦታ ፋይሉን ኦፕን አደረገልኝ ማለት ነው። ፋይል ክሬት አደረግን። ከዛስ ኮዱን የምንጽፍበት ቦታ ደግሞ ለእኛ ኢኔብል አደረገልን። ከዚህ በኋላ ምን እናደርጋለን? ኤችቲኤምኤላችንን ክሬት እናደርጋለን። ሶ ቪዥዋል ስቱዲዮ ዳውንሎድ ከዛ ኢንስቶል ደን እሱን ኢንስቶል ካደረጋችሁ በኋላ ፋይላችሁን እንዴት ፎልደራችሁን ኦፕን አድርጋችሁ ፋይል ክሬት ታደርጋላችሁ የሚለውን በዚሁ አይተናል። በኔክስት ቪዲዮ ደግሞ የምናየው ምንድን ነው የመጀመሪያውን የኤችቲኤምኤል ፔጃችንን ክሬት የምናደርግ ይሆናል። በድጋሚ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ለሌሎችም ሸር አድርጉላቸው። ቻው